እጅግ አሳዛኝ የብዙዎችን ልብ የነካ አደጋ ተከሰተም። በአደጋው በርካታ ወገኖች ለጉዳት ተዳርገዋል። አስቸኳይ ድጋፍም ተጠይቋል። ዝርዝሩ በቆይታችን ይቀርባል። በኢትዮጵያ ውስጥ ከፍተኛ ዝናብ እየጣለ ሲሆን ድርቅ አለ የሚባለው በመረጃ ያልተደገፈ ነው ሲሉ የግብጽ የውሃ ሚኒስቴር ተናገሩ። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ጁላይ 1 ቀን 2026 ባወጣው መግለጫ ለኢትዮጵያን ተሰጥቶ የነበረው ጊዜያዊ የጥበቃ ማረፊያም መቋረጡን በተመለከተ ባለፈው አፕሪል 13 26 የወጣውን መረጃ የሚተካ አዲስ ማሻሻያ ይፋ አድርጓል። ተጨማሪ ዘገባው በቆይታችን ይቀርባል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ ምንዛሪ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 158 ብር ከ3 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 187 ብር፣ ፓውንድ ስተርሊንግ 212 ብር ከ6 ሳንቲም፣ የስዊዝ ፍራንክ 204 ብር ከ2 ሳንቲም፣ ድርሃም 45 ብር ከ9 ሳንቲም፣ የሳውዲ ሪያል 44 ብር ከ8 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 158 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 210 ብር ከ8 ሳንቲም፣ የአውሮፓ ዩሮ 185 ብር ከ8 ሳንቲም፣ የስዊዝ ፍራንክ 195 ብር ከ3 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 44 ብር ከ6 ሳንቲም፣ የቻይና ዩዋን 23 ብር ከ2 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 159 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 209 ብር፣ የአውሮፓ ዩሮ 187 ብር ከ4 ሳንቲም፣ የስዊዝ ፍራንክ 196 ብር ከ2 ሳንቲም እየተመነዘረ ነው። በኢትዮጵያ ውስጥ ከፍተኛ ዝናብ እየጣለ ሲሆን ድርቅ አለ የሚባለው በመረጃ ያልተደገፈ ነው ሲሉ የግብጽ የውሃ ሚኒስቴር ተናገሩ። ሃኒ ሳልዊም በሀገራቸው ቴሌቪዥን ቀርበው ባደረጉት ንግግር በህዳሴው ግድብ ዙሪያ ድርድር ውስጥ ለመግባት ቅድመ ሁኔታ አስቀምጠዋል። የውሃ መብቷን የሚያስጠብቅ ግልጽ መርህ ካልተቀመጠ በስተቀር ወደ ድርድር የመግባት ፍላጎት እንደሌላትም ገልጸዋል። አሜሪካ እንደ አዲስ ለመጀመር ባሰበችው ድርድር ያላቸው ተስፋ አነስተኛ መሆኑን አስረድተዋል። ሚኒስትሩ በዚህ ቃለ ምልልሳቸው ለዓመታት ያህል በአባይ ወንዝ ላይ በተሰራው ግድብ ዙሪያ ድርድር መደረጉን አስታውሰው ይሁንና በግድቡ ውሃ አሞላልና ስትራቴጂ አመራር ዙሪያ ህጋዊ አሳሪ ስምምነት ላይ መድረስ ባለመቻሉ እንደ አውሮፓውያን ዘመን አቆጣጠር በ2023 ድርድሩን ለማቆም መወሰናቸውን አስታውሰዋል። ጨምረውም ድርድሩ እንዲቆም ውሳኔ የተላለፈው በመንግስት ነው ያሉት ሚኒስትሩ ፍሬ አልባ በሚል በጠሩት ድርድር ላይ መቀጠል ምንም ጥቅም እንደሌለው ገልጸዋል። ቀደም ሲል በተደረጉ ድርድሮች ስምምነት ላይ ለመድረስና ዓለም አቀፍ ህግ ለማክበር ያልቻለው የኢትዮጵያ መንግስት መሆኑን ገልጸዋል። በአሁኑ ወቅት ምንም አይነት ድርድር እንደሌለ ያስታወቁት ሚኒስትሩ በማስከተልም ግብጽ የውሃ መብቷን የሚጠብቁ ግልጽ ብሔራዊ መርሆችና አስቀድሞ የተረጋገጡ የዋስትና ማዕቀፎች ካልተቀመጡ በስተቀር አዲስ ድርድር ውስጥ አትገባም ብለዋል። ሚኒስትሩ ይህንን አስተያየት የሰጡትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብጽ አቻቸው አብዱልፈታህ አልሲሲ ጋር በተገናኙበት ወቅት አሜሪካ በካይሮና በአዲስ አበባ መካከል ያለውን ውዝግብ ለመፍታት አዲስ የዲፕሎማሲ ጥረት እንደምትጀምር ማስታወቃቸውን ተከትሎ ነው። አሜሪካ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ በቅንነት እየሰራች ነው ያሉት ሚኒስትሩ ከዚህ በኋላ የሚደረጉ ድርድሮች ከዚህ ቀደም ከ10 ዓመታት በላይ ከተከናወነው የተለየ እንዳልሆኑም አስረድተዋል። በአሁኑ ወቅት ኢትዮጵያ ድርቅ የገጠማት መሆኑን የሚገልጹ ዘገባዎችን ያጣጣሉት ሚኒስትሩ በኢትዮጵያ ደጋማ አካባቢዎች ከመደበኛው አማካኝ በላይ የሆነ ዝናብ በመጣል ላይ መሆኑን አስረድተዋል። በኢትዮጵያ ድርቅ ስለመኖሩ የሚሰራጨው ሪፖርት በመረጃ ላይ ያልተደገፈ ነው በሚልም ገልጸውታል።
የአሜሪካ የዜግነትና ኢሚግሬሽን አገልግሎት ጁላይ 1 ቀን 2026 ባወጣው መግለጫ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የጥበቃ ማረፊያ መቋረጡን በተመለከተ ባለፈው አፕሪል 13 2026 ያወጣውን መረጃ የሚተካ አዲስ ማሻሻያ ይፋ አድርጓል። መግለጫው የቀድሞ የሀገር ውስጥ ደህንነት ኃላፊ ክሪስ ኖሜ የኢትዮጵያ ወቅታዊ ሁኔታን ከገመገሙና ከሚመለከታቸው የመንግስት ተቋማት ጋር ከተመካከሩ በኋላ ሀገሪቱ ለጊዜያዊ ጥበቃ ማረፊያ የሚያበቃ መስፈርት ማሟላቷን እንዳቆመች በመወሰን የጥበቃ ጊዜው እስከ ፌብሩዋሪ 13 2026 ላይ እንዲቀጥል አድርጎም ነበር። ይሁን እንጂ የማሳቹሴት አውራጃ ፍርድ ቤት አፍሪካን ኮሚኒቲ ቱጌዘር ከተሰኘ ስብስብ ጋር በተደረገ የህግ ክርክር ጃንዋሪ 30 26 ላይ ይህንን የኃላፊዋን ውሳኔ አፈጻጸም አግዶት ቆይቷል። ይህ የፍርድ ቤት እግድ በስራ ፈቃድ ሰነዶች ማብቂያ ጊዜ ላይ ትልቅ ለውጥ አስከትሏል። በዚህም መሰረት አስቀድሞ ጁን 12 2024 እና ሴፕቴምበር 12 2025 ጊዜያቸው እንዲያበቃ ተወስኖ የነበሩት የስራ ፈቃዶች በፍርድ ቤቱ ትዕዛዝ መሰረት ጊዜያቸው ተራዝሟል። ሆኖም መግለጫው እንዳብራራው ይህ ማራዘሚያም ጊዜያዊ እፎይታ ብቻ ሲሆን የሚያቆየው የማሳቹሴት አውራጃ ፍርድ ቤት የአሜሪካ ጠቅላይ ፍርድ ቤት ጁን 25 26 በሌላ መዝገብ ላይ ካሳለፈው አዎንታዊ ውሳኔ ጋር የራሱን ሂደት እስኪያጣጥም ድረስ ብቻ ነው። በሰሜን ወሎ ዞን ሀብሩ በተከሰተ የእሳት አደጋ ከ50 በላይ ቤቶችና አንድ መስጂድ ሙሉ በሙሉ መውደማቸው ተገለጸ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ አስተዳደር የ23 ቀጅማት ቀበሌም ቀሰም ተብሎ በምትጠራ ጎጥ በድንገት በተከሰተ የእሳት አደጋ ከ53 በላይ ቤቶችና በአንድ መስጂድ ላይ ሙሉ በሙሉ የመውደም አደጋ ደርሷል። የሀብሩ ወረዳ ኮሚኒኬሽን ጽሕፈት ቤት ባወጣው መግለጫ እስካሁን በተገኘ መረጃ መሰረት ከ53 በላይ አባወራና እማወራም በአጠቃላይ ከ163 በላይ የቤተሰብ አባላት ለጉዳት ተዳርገዋል። ኮሚኒኬሽኑ አክሎም አደጋው የተከሰተው ሁለት ህፃናትም ከአደጋ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ እሳት ነው ብለዋል። የወረዳው አስተዳደር ምክር ቤት በማህበረሰቡ ላይ የደረሰውን የእሳት አደጋ ተመልክቶ ለዜጎች መደረግ ያለበትን ድጋፍ መለየት የሚያስችል አቅጣጫ እንዲቀመጥ የሀብሩ ወረዳ ምክትል አስተዳዳሪ የውሃና ኤነርጂ ጽሕፈት ቤት ኃላፊው ተስፋዬ ደምሌና የወረዳው ብልጽግና ቅርንጫፍ ጽሕፈት ቤት የፖለቲካና ህዝብ ግንኙነት ኃላፊ ብርሃነ ጌትነት ወደ ስፍራው ልኳልም ተብሏል። መግለጫው ሁለቱ ኃላፊዎች አደጋው ወደ ደረሰበት ቦታ አቅንተው ጉዳቱን ተዘዋውረው ካዩ በኋላ ተጎጂዎችን በአካል አግኝተው በደረሰባቸው ከፍተኛ ጉዳት እጅግ ማዘናቸውን ገልጸዋል ሲል አክሏል። በተጨማሪም ተጎጂዎቹ ከዕለት ድጋፍ ጨምሮ በዘላቂነት ለማቋቋም እንዲቻል የጉዳቱን መጠን በትክክል ሊያጠና የሚችል የቴክኒክ ቡድን ተዋቅሮ ወደ ስፍራው መላኩንም ጠቅሷል። የወረዳው ምክትል አስተዳዳሪ አቶ ተስፋዬ የተቋቋመው የቴክኒክ ቡድን የጀመረውን ስራ አጠናቆ ሲጨርስ ተጨማሪ መረጃዎችን ይፋ እንደሚያደርጉም ገልጸዋል። በዜጎች ላይ የደረሰው ጉዳትን ለመታደግ በመንግስት በኩል ስራዎች እየተሰሩ ይገኛሉ ያሉት ኃላፊው በበጎ አሳቢ ግለሰቦች፣ በበጎ አድራጎት ማህበራትና ወጣቶች፣ የወረዳው ህዝብ፣ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የግብረሰናይ ድርጅቶች ድጋፍ እንዲያደርጉ ጥሪ አስተላልፈዋል። በሰነዶች ማረጋገጫ ንብረት ገዝተው ስም ያላዘዋወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠየቀ። ቀደም ባሉ ጊዜያት ከሪል ስቴት አልሚዎችም ሆነ ከግለሰቦች የቤት ወይም የመሬት ግብይት ፈጽመው በሰነዶች ማረጋገጫ ብቻ የያዙና እስካሁንም የስም ዝውውር ያላደረጉ አካላት በአስቸኳይ ሂደቱን እንዲያጠናቅቁ ጥሪ ቀርቧል። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ መኮንን እያላ እንደገለጹትም ግዢ ፈጽመው የስም ዝውውር ያላደረጉ ወገኖች ለከፍተኛ ጉዳት፣ ለአደጋ እየተጋለጡ ይገኛሉ። የስነ ንብረት ዝውውር ዋና ዓላማው አንድ ግለሰብ ያፈራውን ንብረት ለሌላ አካል የሚያስተላልፍበት ህጋዊ ስርዓት መሆኑን፣ የመጨረሻው መዳረሻ የይዞታ ማረጋገጫ ካርታ ማግኘት መሆኑን ኃላፊው አስረድተዋል። በመሆኑም ባለ ንብረቶች መብታቸውን ለማስከበርና ንብረታቸውን ከማንኛውም ህጋዊ ስጋት ለመጠበቅ ሲሉም ሳይዘገዩ ወደ መሬት ተቋም በመሄድ
ሂደቱን እንዲያጠናቅቁ የከተማ አስተዳደሩ ጥሪ አቅርበዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም